ነው እኔ አላቅም። ምክንያቱም ከሞቶች ዛሬ ነው እንግዲህ ትላንት ማታ እንደዛ ያለችኝ፣ ዛሬ ሄጄ ነው ወረቀቱን ያወጣሁትኝ። የእኛን ቋንቋ በምን የተጻፈውን በምን አውቃ ነይ ይሄ ወረቀት እዚህ ጋር አላለችሽ? አዎ እሷ እኮ ምንም የገባት ነገር የለም። እስቲ የሆነ ወረቀት አለ መሳቢያ ውስጥ። ስለዚህ ና ይሄ ነገር ምን ሊሆን ይችላል? እኔም ደግሞ ዝም ብዬ በእርግጥ እንዲህ ጻፈል ብዬ እንትን አላልኩም። ልጅቷ ሂደት ቆይታለች አይደለ እንዴ? ልጅቷ ከሄደች እኮ ቆይታለች። እንዴት ዛሬ ያወጣችሁት ወረቀቱን? እስከ ዛሬ ለምን ቀድማችሁ አላያችሁትም ወረቀቱን? ዛሬ አይደለ ሄደች ልጅቷ? እኔ ዶርም ውስጥ እኮ አይደለም ያለችው እሷ። እኔ የግሌ ዶርም አለኝ። እሷና ደግሞ ፊልጵኒቷ ደግሞ የራሳቸው ዶርም አላቸው። እኔ እኮ እሷ ዶርም አይደለሁም። መሲ እኔ ግን ወረቀቱን ሌላ ሰው የጻፈው ነው የሚጻፈው። ጥሩ አዎ። ግን አሁን አንቺ ለምሳሌ ማለት ነው እሱና እሷ በመጣላታቸው ምክንያት ራሷን አጥፍታለች ብለሽ ታምኛለሽ? እኔ እንጃ ይሄን ነገር አላውቅም። ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ እንደማንም የማን አይ ነው። ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ? በሱ ምክንያት ታሪ ቀላሉ ነገር እኮ እዛች ልጅ ያችን ልጅ ላይ ያለው ዋትሳፕ መታየት አለበት። ምን ብላ እንደጻፈችላት ይሄንን ገንዘብ ስጭልኝ፣ ይሄንን አድርጊልኝ ያለች ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው። ሮብለት ያለችው ነገር አለ፣ ለክብሮን ያለችው ነገር አለ። ምንድን ነው ያለችው ብለሽ ምን አለች? ሮብለት አንተ ክብሮን ምን አለች? እሺ ሮቢለታ እኮ ያወራነው ሮቢለታ እንዲህ አሟት ሴትዮዋ ነግራ፣ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ ተሳፈር በሁለት አርጊን አንቺና እኔ። እሺ ክብሮን ቀጥል ልሞክረው። ጁዬ በሁለት አለ ማሬ ሀዲያ ቁጥር ልሰጭን ትችያለሽ ከይቅርታ ጋር። እሺ ይኸውልሽ እኛ ምን እንደምንፈልግ ታውቂያለሽ? በዚህ አጋጣሚ አንዳንዶቻችሁ አጀንዳ የሚመስላችሁ ሰዎች አላችሁ። ነገር ግን ስራችንን ትተን ቁጭ ብለን እዚህ ጋር ልክ እናንተን የምንጠይቃችሁ ማንኛውም ሰው ህይወቱ ሊጠፋ ይችላል። ማንም በሌላም ሰበብ ችግር የለውም። ግን እውነቱ ሳይኖረው ተደባቆ የብዙ ሰዎች ህይወት የብዙ ሰዎች ደም ከልብ ሆኖ ቀርቷል። ምክንያቱም ያለ እውነት ያለ ምናምን ባስመሰሎች ሰዎች እናንተን የሚወዱ እየመሰሉ እናንተን የሚያከብሩ እየመሰሉ ከእናንተ ጎን እየመሰሉ ግን በጣም የሚወጓችሁ በጣም ብዙ ስለሆኑ እናንተን እኛ ማንቃት እንፈልጋለን። ቢኮዝ እናንተ በየሜዳው እየቀራችሁብን ስለሆነ እንጂ እኛ ኔቨር ኤቨር አጀንዳ ፈልገን አይደለም። ከይቅርታ ጋር እሺ፣ ይህንን እንድታስቡ እንፈልጋለን። ምክንያቱም እናንተ ማንም ሰው ከመሞት አይዘንም። ነገር ግን በጣም ብዙ የሚጎዳችሁ ሰው ወዳጅ መስሎ ከእናንተ ጋር እየሳቀ እየተጫወተ ጓደኛ እያላችሁት ባሌ እያላችሁት ቦይፍሬንድ እያላችሁት ዋቴቨር ለእናንተ ጉዳት እስከ መሞት መንስኤ ስለሆነ እንድታቁ ነው። እሺ ቤተሰብ በደንብ አዳምጡ። ከበስተጀርባው የሆነ ነገር እንዳለ በደንብ ያስታውቃል። አንድ ጓደኛ አብራችሁት ስትኖሩ ብዙ ችግሮች ሊኖሩበት ይችላል። ባል ብላችሁ ያመጣችሁት ሰው ወይም ደግሞ ለእኔ ህይወቴ ብላችሁ ያመጣችሁት ሰው ከእናንተ አልፎ በሌላ ነገሮች በተለይ ይህን የምትሉትን ሰው በሌላ ሁኔታ አይቶ ስታገኙት ህመሙ ሌላ ስለሆነ ለዛ ነው እሺ፣ እንጂ መርማሪ ሁነን ወይም ደግሞ እንደዚህ አይነት ፈልገን አይደለም። እሺ ቤተሰብ በጣም ይቅርታ አድርጉልን። ብዙ እህቶቻችን በዚህ ምክንያት እኛ ሳናቅ ቲክቶክ ሳይታወቅ ሰሚ አተው የቀሩ ልጆች እንዳሉ በደንብ ወቁ። መሞት አንድ ነገር ነው። አብደው ራሳቸውን ብዙ ነገር አድርገው ያሉ እህቶች እንዳሉ በደንብ ወቁ። እሺ ለዛ እሺ፣ የእሷን ቁጥር ላኪልን ከይቅርታ ጋር ይህንን እንድታውቁ ፈልጌ ነው። በምን ልላክ? ቁጥሯን ላኪልን፣ ለዜድ ላኪላት ወይ ደግሞ ለመሲ ለራሷ ላኪ። አሁን በደወልሽልኝ ቁጥር ማሬ ዋትሳፕ ላይ ላኪልኝ። ዋትሳፕ ላይ ላኪላት። አድያ እንደምንላት ቀይስ በጣም ስማርት መሆናለሁ መማር አለባችሁ ቀይስ። ሰው ጥሩ ነው ከነ ክፋቱ። ሰው ጥሩ ነው። ሰው መጥላት የለባችሁ። ግን ሰው ደረጃ አለ። የእናንተን መለወጥ፣ የእናንተን ማደግ፣ የእናንተን እወድሻለሁ መባል፣ የእናንተን አገባሻለሁ መባል፣ የእናንተን ነገ ቤት ይዘን እንኖራለን መባል የማይፈልግ በጣም ብዙ። ሳሪዬ ወይዬ ዝም ብዬ ሀሳቤ ልናገር። ተናገሪ። የተጻፈው ወረቀት ግን እሱን ነፃ ለማውጣት ተጽፎ የተዘጋጀ ወረቀት ይመስለኛል። እንደ ሀሳብ አይዶን ነው። ትሄዱ መሳላችሁ ታገኙታላችሁ። ሰውየው ልስ አድርጎ የእኛን የሀበሻዎችን ባህሪ ስላወቀ ሰውየው የጠየቀኝ ፖይንት ባሏ አለ አለኝ። አዋል ጉዴ ከሰማ ለምን አልደወለም?
እሱን ያስኮረፋት ያለኝን ነው ሰውየው ያለው ነው። እኔ ያልኩት እንዳይመስሏችሁ። እሱም ሀቅ ሊኖር ይችላል። ፈጣሪ ነው የሚያውቀው። ከባሏ ጋር ስትኮራረፍ እና መጨረሻ ላይ ካወራቻት ጓደኛዋ ጋር ስትኮራረፍ ልጅቷ ይከፋታል፣ ታለቅሳለች። በፊት በጣም ደስተኛ ነበረች ያለው ገባኝ ሳሪ። ስለዚህ ወይ ህይወዬ ምን አለ መሰለሽ፣ አሁን በጣም ብዙ ሰው እየተሸወደ ያለው ወዳጅ መስሎ የሚቀርበውን ሰው አለማወቁ ነው። ገባሽ? እዚህ አሁን ያለንበት ህይወት እያስመሳይ ህይወት ነው። ላይክ ትስቂያለሽ፣ ትጎጃለሽ፣ ትስቂያለሽ፣ ትሾቂያለሽ። በቃ አንቺ ሁልጊዜ ሀቀኛ ነው የምትባየው። ቢኮዝ እኔ እኮ ወዳታለሁ፣ እኔ እኮ እንዲላታለሁ ነው የሚለው። ያ ሰው ደግሞ እንደሚወድሽ ነው የምትረጁ። ብዙ የዋሆች እኮ አሉ በነገራችን። ግን ዝም ብለሽ የሆነ ነገር ፊል ስታደርጊ፣ ስታዳመጪ፣ ስትሰሚ የሆነ ነገር አለ። ላይክ እሱ ልጁን ነፃ ለማውጣት ያደረገ ነገር አለ። ልጁ ጋርም የሆነ ነገር አለ። አንደበቱ ተይዟል። መናገር ያልፈለገው ነገር አለ። ግን እውነቱን ይወጣል እኮ። እውነት ትቀጥናለች እንጂ አትበጠስም። ባይዘው ሳርዬ፣ እኔ ማለት እዚህ ጋር ያለሁት ኢትዮጵያዊ እኔ ብቻ ነኝ እዚህ ቤት ማለት ነው። አጠቃላይ እዚህ ግቢ እኔና እሷ ብቻ ነኝ ኢትዮጵያዊ። ያኔ አሁን ያው እሷ አይለችም፣ እኔ ነኝ። እኔ ደግሞ ሁሌም ትላንትና ለክብሮን ብዙ ነገር ብየዋለሁ። እቺ ልጅ አንድ ነገር ሆነ አንተ እዚህ ላይ አትኖርም። የእውነት እኔ ብዙ ማውራት ያኔ ማውጣት የማልፈልጉ የሚዲያ ስለሆነ ብዙ ነገር አለ። ለምን እንደምጠላው ኢቭን እሱ ራሱ ያውቃል። ገባሽ? ሚዲያ ላይ እየሸፋፈነች የምታሳልፈው ነገር የለም። እሺ አይኖ ይኸውልሽ፣ ግን እዚህ ጋር ብዙ ማታወሪ እድሉን አንሰጥሽም። ምክንያቱም አንድ ሰው የሆነ ነገር ከሆነ በኋላ አሁን እኮ በስተመጨረሻ ነው የመጣሽው ከይቅርታ ጋር መጨረሻ ልጅቷ እንደዚህ ከሆነች በኋላ አወራሽ አላወራሽ ዋቴቨር ምንም የምታመጪው የምፈጥሪው ነገር የለም። ነገር ግን የኔ ጥያቄ አንቺ ህሊና ካለሽ ሴት ከሆንሽ እንደ ሴት የሚሰማሽ ከሆነ ለነገ አንቺ ማስቀመጥ የምትፈልጊው አሻራ ካለሽ እዚህ ሚዲያ ነው። ሚዲያን እንደቀላል አትይው። በሚዲያ በጣም ብዙ ሰዎች ከእግዚአብሔር በታች ድነዋል። በብር ሳይሆን በሀሳብ ታውቂያለሽ። በሀሳብ አይዞ በርታ፣ ጠንክር፣ አይዞሽ፣ በርቺ፣ ጠንክሪ። ትናንትና ያንን ነገር ተናግረሽ ቢሆን ኖሮ ይችል ለዚህ አደርስም ነበረ። አሁንም ካለቀ በኋላ ብትመጪ እንኳ አክሰብት አድርገን ተቀብለንሽ ተናገሪ የምንልሽ ሌላውን ለማትረፍ ነው። ገባሽ? ሌላ ፐርፐዝ የለንም። ሌላ ዓላማ የለን። ነገ አንቺም ተቸግረሽ ትመጫለሽ። ነገ የአንቺ ልጅ፣ የአንቺ እህት፣ የአንቺ ጓደኛ እንዲሆን ትመጣለች። ስለዚህ መናገር ካለብሽ እውነቱን ተናገሪ። ምክንያቱም ስለሚያስፈልግሽ። ቃል የእምነት ዕዳ ነው። አንቺ የምታከብሪው ህሊናሽን ነው፣ እኛን አይደለም። አንቺ የምታከብሪው ህዝብን ነው። ለማዳን የምትፈልጊው ነገር ካለ እህቴ ናት፣ አብሬ በልቻለሁ፣ አብሬ ጠጥቻለሁ ብለሽ የምትይ ከሆነ ሚዲያ እንደቀላል አትይው። በአሁኑ ሰዓት በጣም ከፍተኛ እንትን እየፈጠረ ጀመረ። ከሱ ጋር የተጣላንበት ምክንያቱም ይሄ ነው። ገባሽ? ምክንያቱም እኔ ብዙ ነገር ለእሷ ስላት መካሪሽ እሷ ናት፣ ምንሽ እሷ ናት። እውነት እዚህ ሁሉ እዚህ ሀገር ማለት ነው ኤመራት እንዳታመጣ ብዙ ነገር ጥሬያለሁ። ምክንያቱም የእሱን አውቀዋለሁ አይደለም እሷ እዚህ እያለች ህይወቷ እንትን ከመሆኑ በፊት ማለት መጀመሪያም እሱ እዚህ ሳይመጣ ብዙ ነገር እላሷ ላይ እንትን የምትል ሰው ነበረች፣ ከእሱ ጋር ስትጣላ ማለት ነው። ሰውየውም ሳ እንዳለው እውነት ነው። ከእሱ ጋር ስትጣላ ብዙ ነገር ነው። ከኔ ጋር ራሱ እስከ መዘጋጋት ነው የምትደርሰው። ገባሽ? ግን እዚህ ራሱ እንዳታመጣው ብዙ ነገር ጥሬያለሁ። ግን እኔ በመጨረሻ ላይ እኔ ተጣላሁ። ገባሽ አይደለ? እኔ ብዙ ነገር ጥያቄ ልጠይቅሽ። እሷ እና እሱ የተዋወቁት በምንድን ነው? እኔም ጠይቅሽ ሶሻል ሚዲያ እንደተነገረን ይኸውልሽ፣ እሷ ተዋውቃ ከዛ በኋላ እኔ የመጣሁት እሷ 6 ዓመቷ ነው እዚህ ቤት፣ እኔ 3 ዓመቴ ነው። ገባሽ? በሶሻል ሚዲያ ነው የተዋወቅነው ነው ያለችኝ። ኦኬ፣ ይሄን ነው። ከዛ በኋላ ከተተዋወቁ በኋላ ቦይ ፍሬንድ እና ገርል ፍሬንድ እንደሆኑ አንቺ አወቅሽ? አመጣችሁ በኋላ ነው ጭቅጭቁ ወይስ እዛ ሆኖ ነው ጭቅጭቁ? ውዴ መጀመሪያ እኔ እዚህ ቤት ሀይ ብዬ ከገባው ቀን ጀምሮ እሱን ያኔ ክብሮኔ ፍቅረኛዬ ነው ብላ እኔ ስመጣ፣ በነገራችን እዚህ ቤት ስገባ ማርች 8 ነው የገባሁት። እዚህ ቤት ልትሳፍር ነው ነበር ወደ ኢትዮጵያ። የት ነው ሳፈራለሁ? ኢትዮጵያ ላገባ ነው አለችኝ። እውነትም ከመሄዷ በፊት አሳየችኝ። ቬሎ ሁሉ ገዝታ ብዙ ነገር አድርጋ ሄጄ ላገባ ነው አለችኝ። እሺ ልታገቢ ነው? እሺ እሰየው። ሄድን። ከማግባቷ በፊት ግን እዚህም እያለች ብዙ ነገር ብያት ነበር። ያኔ አንድ ሰውን
ሄዶ ያኔ ሄድሽ ከምገቢበት በፊት ፕሮሰስ ያድርግ። የቅድሚያ ፕሮሰስ የሚባል ቤተሰብ ማስተዋወቅ፣ ሽማግሌ ምናምን የሚባል ነገሮች ብዙ ነገሮች አሉ። ገባሽ? ያን ነገር ብያትም ተስማምተው ሄደች፣ አገባች። ከዛ በኋላ ተመልሳ መጣች። ተመልሳ ከመጣች በኋላ ግን ብዙ ጥል ነበር። ኢቭን ማለት ነው ሰውየው ራሱ ሊነግርሽ ይችላል። እዚህ ግቢ ሁሉ እዚህ በር ውጭ ላይ የመጣበት ቀን ሁሉ ነበር ክብሩን። ገባሽ አይደለ? ተጣልተው ማለት ነው ልታስይዘው ሁሉ ለሰዎቹ ተናግራ በፖሊስ ማለት ነው ይያዝልኝ በቃ እኔ አልፈልግም ብሏ። እውነት ነው ህይወቷን እኔ አሁንም ዛሬም ነገ የምለው ህይወቷን ሊጠፋበት የቻለው ምክንያት ክብሮን ነው። ግን ያን ነገር እኔ ለምንድን ነው እሱ እውነታውን ያውጣ በቃ ከመሞቷ በፊት ያኔ የሆነ ይሄን ነገር ከማድረጓ በፊት ከእሱ ጋር ስታወራ ያለችው ነገር አለ። እሱን ነገር እኔ እሱ ይናገር ነው እዚሁ ስላለ እሱ ራሱ ይናገር። እሺ እኔ ጥያቄን አልጨረስኩም። አሁን አንቺ እሷ ልታገባ ሄደች፣ ያገባችው ቤተሰብ አውቆ ነው ወይስ ደግሞ ሳያውቅ ራሷ ብቻዋን ያገባችው? እሷ እንዳለችኝ የእሷ ቤተሰብ አይፈልጉትም። አስካል እናትም አባትም የላትም። ወንድሞች እህትና ወንድምን ያላት አይፈልጉም። በቃ ክብሮንን አይፈልጉት እውነቱን ለመናገር። ከዚህም ስትሄድ የተቀበላት እሱ ነው። ቤተሰቦቿ ጋርም አልሄደችም፣ እህቶቿ ጋርም አልሄደችም። ተቀበላት። 1 ሳምንት ሆቴል ተቀመጥን አለችኝ። ይኸው እሱም አለ 1 ሳምንት ነው ምናምን ሆቴል ተቀመጥን አሉ። ከዛ በኋላ ይዟት ነው ወደ ሀገሩ ሄደው። ገባሽ? እዛ ላይ ነው እንግዲህ እዛ ፕሮሰስ ያድርጉ ያኔ ወረቀት ተጋብቶ የ80 ያድርጉ ማቆ ታሪክ የለም። ግን የተቀበላት ተመልሳ መጣች እሷ። አዎ እዛ ተጋቡ፣ ፕሮሰሳቸውን ጨረሱ። ተመልሳ እሷ መጣች። ከመጣች ቀን ጀምሮ ግን ከመጣች በኋላ ኦልሬዲ እንዳገባች የሰርግ ወረቀት ወይም ደግሞ የሰርግ ኤቭሪቲንግ አሳየችሽ? ላንቺ አላሳየች። ፈጣሪ እንደተጋቡ ነገረች። ከዛ በኋላ እሱ ወደዚህ ለማምጣት ፕሮሰስ ስጨርስ አማከረችሽ? ልክ እሱ ለማምጣት እኔ በቃ ክብሮን ላመጣው ነው እዚህ ስትለኝ፣ እባክሽን አስካል አታምጭው፣ በቃ አታምጭው፣ ይሄ ነገር አይሆንም፣ አላማረኝም አልኳት። ለምን ስትለኝ፣ አስካል ከአሁኑ ጭቅጭቅ እያየሽ ነው የሚሆነው ነገር እንግዲህ ከመጀመሪያው በፊት ፓስፖርት ከማስጀመሯ በፊት ማለት ነው። አስካል አታምጭው፣ በቃ ሳንቲምሽን ሴቭ አድርጊ ስለኝ በሰዓቱ እሺ ምናምን አለችኝ። ግን እኔ ሳላውቅ ለካሳ ፕሮሰስ ጀምራለት ነበር። ሀዲያ ታውቃለች። ለዛም ነው አሁን ሀዲያ ብትመጣ ሁሉ ነገር ከኔ ይበልጥ ሀዲያ ያኔ የረጅም ዓመት ጓደኛዋ ናት። እዚሁ ሀገር ከገባች ጀምሮ ማለት ነው ፕሮሰሱን አለ። ኢቭን ሄዳ እሱ የመጣለት ራሱ እኔ አላውቅም። የነገረችን ግን ፊሊጲንቷ ነች። ለፊሊጲንቷ ነግራ ክብሮን ዛሬ ባሌ ይመጣል ሄጄ ልቀበለው ነው ብላ ለፊሊጲንቷ ነግራ ነው ፊሊጲንቷ ለእኔ ነገረችኝ። በቃ እኔ አታምጩ ካልኳ በኋላ ምን ሆንኩኝ እኔ ገለለችኝ። በቃ ለእሱ ራሱ ያኔ ምን ትለዋለች፣ እኔ ሰዎች አንተን እዚህ እንዳላመጣ በቃ የማይፈልጉ ሰዎች አሉ ብላ ሁሉ ለእሱ ነግረዋለች። ከዛ ውጥ አንዷ እኔ ነኝ። ምክንያቱም ነገራቸው መልካም ስላልነበር እዛ ኢትዮጵያም ሄዳ እሱ ራሱ የነገረችን እሷ በአንድ በቷ ኢትዮጵያ ለቫኬሽን 2 ወር ሄዳ መድኃኒት ሁሉ ልጠጣ ነበር እዛ ለቫኬሽን ልክ እንዳገባችሁ። አታምጪ ያለችበት ምክንያት እሷ ስለሱ የምታውቀው ነገር ነበረ። አሁን ልጠይቃት ስል አንቺን ቀደምሽኝ። ይቅርታ። እሺ ቀጥይ፣ ጥያቄዋን ተቀበል እኮ ከታችን ለምን? አዎ እዚህ በስልክ ላይ እኔ ክብሩን አላውቀውም። እኔ ምንነቱን ማን ይሁን አላውቅም። በፎቶ ብቻ ነው የማውቀው፣ በአካል አላውቀው። ምን ያውቅ እስከዛሬ ድረስ በአካል አላውቀው፣ ፎቶ ብቻ ነው የማውቀው። ለምንድን ነው እዚህ በስልክ ሲያወሩ ይጨቃጨቃሉ። በቃ ብዙ የሚሳደበው ቃላቶች፣ ለሱ የሚናገራት ነገሮች በቃ ሪስፔክት አበዳን የለውም። አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከእሱ ጋር ስትጣላ እዚህ የምታደርገው ሀረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እኔ እዚህ እንዳይመጣ የሚፈልግ ሌላ የለም። ራም ሰጣለን እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ታሪ በነካጅት ማለት ነው ብዙ የማይወጡ ነገሮች አሉ ያለችውን የሰው ልጅ መሽት ከሰው ልጅ ነፍስ በላይ ምንም ነገር የለም አይደለም። ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይቺ ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣለ ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ራሷ አታወጣም መናገር አለ። ያው ስቴፕ ባይ ስቴፕ